ሳናውቅ የምናባክነው ሀብት። አንድ አሳስጋሪ ገና ሳይነጋ በጠዋት ተነስቶ ወደ ባህር ወረደ። ባህሩ ዳርቻ ሲደርስ ጨለማ ስለነበር ከውሃው ዳር ቁጭ አለ። ዳሰስ ሲያደርግ እግሩ ስር አንድ ጆርያ ሙሉ ድንጋይ ያገኘ። የአሳ ማጥመጃ መረቡን ከጎኑ በማስቀመጥ ፀሐይ ወጥታ በደንብ ብርሃን ሆኖ መረቡ እስኪቀጥል ድረስ የሚሰራው ስላልነበረው እግሩ ስር ካገኘው ድንጋይ አንዱን አውጥቶ ወረወረው። የተወረወረው ድንጋይ ራቅ ብሎ የባህሩ ውሃ ላይ ሲያርፍ ጫምቧ የሚል ድምፅ አሰምቶ በዚያው ሰጠመ። አሳ አስጋሪው ደስ ስላላለው ደግሞ ሌላ ድንጋይ አንስቶ ወረወረ። የተወረወረው ድንጋይ ውሃው ላይ ሲያርፍ ተመሳሳይ ድምፅ በማሰማት አሁንም ቁልቁል ሰጠመ። በዚህ ሁኔታ አሳ አስጋሪው ሌላ ምንም የሚሰራው ስላልነበረው በጆንያው ውስጥ የነበረውን ድንጋይ ተራ በተራ እየወረወረ ጨርሶ ፀሐይ ስትወጣና ብርሃን መታየት ሲጀመር ከነበረው ጆንያ ሙሉ ድንጋይ ውስጥ ለመጨረሻ ጊዜ ሊወረውር በእጁ ያዘው አንድ ትንሽዬ ድንጋይ ብቻ ነበር የቀረው። አሁን ብርሃን ስላለ ድንጋዩን ከመወርወሩ በፊት ምን እንደሆነ ለማወቅ በደንብ አገላብጦ ተመለከተው። በእጁ ያዘው ድንጋይ አልማዝ መሆኑን ሲያውቅ በጣም ተናደደ። ለካሲያ በጆንያ የሞላውና እየወረወረ ባህሩ ሲጨምር የነበረው ድንጋይ በሙሉ አልማዝ ኖሯል። በእጁ ያዘው ነገር ግን ምን ያክል ዋጋ እንዳለው ሳያውቅ ጥልቁ ባህር ውስጥ በመወርወር ያን ሁሉ ሀብት አባከነው። ሁላችንም በህይወት ስንኖር ከአንድ ጆንያ አልማዝ የበለጠ ዋጋ ያለው ጊዜ የሚባል ውድ ነገር እናገኛለን። ነገር ግን ብዙዎቻችን ይህ ያገኘነውን ውድ ነገር ምን ያህል ዋጋ እንዳለው ሳንገነዘብ ልክ እንደ አሳ አስጋሪው በጣም ብዙ መልሰን ከማናገኝበት ጥልቅ ባህር ውስጥ መወርወርና ልንጨርስ ትንሽ ሲቀረን ያን የባከነውን ጊዜ የነበረውን ዋጋ እንረዳለን። ነገር ግን የተወረወረውን መልሶ ማግኘት አይቻልም። ያገኘነውን የጊዜ ዋጋ በሚገባ የተገነዘበን ጥቅም ላይ መዋል ከቻልን ግን ለራሳችንም ሙሉ ሀገር የሚበጅ ብዙ ተግባሮችን መፈጸም እንችላለን። በመጨረሻም ሰዓትም የሚቆጨን ነገር አይኖርም። በዚሁም አንድ ትንሽ ነገር ልጨምርላችሁ። ሸክምን ቶሎ ማውረድ ትልቅ ችሎታ ነው። በድሮ ጊዜ ጃፓን ሀገር ውስጥ ነዋሪ የሆነ አንድ በእድሜ የገፋና አንድ ወጣት የቡዱ መነኩሴዎች ከኪያቶ ወደ ኢዶ የዛሬቱ ቶኪዮ እየሄዱ ለጸሎት ወደ ሜድሽቱን ያወራሉ። ቀኑ ዝናባማ ነበረ። ቆይት ብሎ ግን ዝናቡም ቆሞ ፀሐይ ወጣች። ትንሽ ሄድ ብለው አንድ ትንሽ ወንዝ ጋር ሲደርሱ አንዲት ወጣት ሴት ከወንዙ ዳር ቆማለች። ልጅቷ በጣም ቆንጆ ስትሆን የሚያምር የሐር ቀሚስ ለብሳለች። ከፀሐይ ለመከላከልም ጃንጥላዋን ዘርግታለች። እነሱ እስኪደርሱ ድረስ ልጅቷ ቀጥ ብላ ቆማ ነበር። ምክንያቱም ወንዙ ስትሻገር የለበሰችውን ልብስና ጫማ ጭቃው እንዳያበላሽበት በጣም ፈርታለች። ልክ ሁለቱ መነኩሴዎች አጠገቧ ሲደርሱ አንዳቸው ወንዙን ተሸክመው እንዲያሻግሯት በትህትና ጠይቀቻቸው። ወጣቱ መነኩሴ ምንም መልስ ሳይሰጥ ከልጅቷ ርቆ ሄደ። በእድሜ ትልቁ መነኩሴ ግን ጎንበስ በማለት ጀርባው ላይ ካዘላት በኋላ ከስር በክንዱ ደግፎ ወንዙን አሻግሮ አወረዳት። ልጅቷን በጣም አመስግነው ተለያዩ። ከዚህ ሰዓት ጀምሮ ወጣቱ መነኩሴ የንዴት ሲቃ አንቅቷል። ቀሪውን ቀን በሙሉ ከትልቁ መነኩሴ ጋር በጣም አልፎ አልፎ ብቻ ያወራ ነበር። ቀኑ ስለመሸ የደረሱበት ገዳም ለማደር ወስነው እዚያው በመግባት መኝታ አዘጋጁ። ልክ ወገባቸው ሲያስነኩ ወጣቱ መነኩሴ በቁጣ ገነፈለ። ያችን ሴት ዛሬ ጠዋት እንኳንስ መሸከምና መንካት ቀርቶ እንዴት ቀና ብለህ ታያታለህ? እኛ መነኩሴዎች ነን፣ እንደዚያች አይነት ሴት ጋር ምንም አይነት ንክኪ አይፈቀድልንም በማለት ከቁጥጥር ውጭ ሆኖ ጮኸበት ትልቁ መነኩሴ ላይ። ትልቁ መነኩሴም ወጣቱን መነኩሴ በደንብ ትኩር ብሎ ካየው በኋላ ሳቅ በማለት እኔ ልጅቷን ገና ጠዋት እዚያ ወንዙ ዳር ላይ ነበር ያወራኋት፣ አንተ ግን እስካሁን ድረስ ይህን ሁሉ ርቀት ተሸክማታል ነው።